1 ያዕቆብም ተነስቶ ወደ ምሥራቅ ሰዎች አገር ሄደ። 2 በሜዳውም እነሆ ድጓድን አየ። በዚያም 3 የበጎች መንጎች በላዩ ተመስከው ነበር። ከዚያ ድጓድ በጎቹን ያጠጡ ነበርና በድጓዱም አፍ የነበረው ድንጋይ ትልቅ ነበር። 3 መንጎችም ሁሉ ከዚያ በተከማቹ ጊዜ ድንጋዩን ከድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩንም ወደ ስፍራው መልሰው በድጓዱ አፍ እንደገና ይገጥሙት ነበር። 4 ያዕቆብም ወንድሞቼ ሆይ እናንተ የወዴት ናችሁ አላቸው። እነርሱም እኛ የካራን ነን አሉት። 5 የናኮርን ልጅ ላባን ታውቁታላችሁን አላቸው። እነርሱም እናውቀዋለን አሉት። 6 እርሱ ደህና ነውን አላቸው። እነርሱም አዎን ደህና ነው፣ አሁንም ልጁ ራሔል ከበጎች ጋር መጣች አሉ። 7 እርሱም ቀኑ ገና ቀትር ነው፣ ከብቶቹ የሚከማቹበት ሰዓቱን ገና አልደረሰም፣ አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው። 8 እነርሱም አሉ መንጎች ሁሉ እስኪከማቹና ድንጋዩን ከድጓዱ አፍ እስኪገለብጡት ድረስ አንችልም፣ ከዚያም በኋላ በጎቹን እናጠጣለን። 9 እርሱም ገና ከነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች፣ እርሷ የአባቷን በጎች ትጠብቅ ነበርን። 10 ያዕቆብም የእናቱን ወንድም የላባን ልጅ ራሔልና የአጎቱን የላባን በጎች ባየ ጊዜ ቀረበ፣ ከድጓዱም አፍ ድንጋዩን ገለበጠ፣ የአጎቱን የላባን በጎችን ማጠጣ። 11 ያዕቆብም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። 12 ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል አስታወቃት፣ እርሷም ሮጣ ሄዳ ለአባቷ ይህን ነገር ነገረችው። 13 ላባም የእህቱን ልጅ ያዕቆብን ወሬ በሰማ ጊዜ ሊቀበለው ሮጣ፣ አቅፎም ሳመው፣ ወደ ቤቱም አገባው፣ ነገሩንም ሁሉ ለላባ ነገረው። 14 ላባም በእውነት አንተ አጥንቴ ሥጋዬም ነህ አለው፣ 1 ወር የሚያህልም ከእርሱ ጋር ተቀመጠ። 15 ላባም ያዕቆብን ወንድሜ ስለሆነ በከንቱ ታገለግለኛለህን? ምንዳህ ምንድር ነው? ንገረኝ አለው። 16 ለላባም 2 ሴቶች ልጆች ነበሩት፣ የታላቂቱ ስም ልያ የታናሽቱ ስም ራሔል ነበር። 17 ልያም ዓይነልም ነበረች፣ ራሔል ግን መልከ መልካም ነበረች፣ ፊትዋም ውብ ነበር። 18 ያዕቆብም ራሔልን ወደደ እንዲህም አለ፣ ስለ ታናሽቱ ልጅህ ስለ ራሔል 7 ዓመት እገዛልሃለሁ። 19 ላባም ለሌላ ሰው ከምሰጣት ይልቅ ለአንተ ብሰጣት ይሻላል፣ ከእኔ ጋር ተቀመጥ አለ። 20 ያዕቆብም ስለ ራሔል 7 ዓመት ተገዛ፣ እርሷንም ይወዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት። 21 ያዕቆብም ላባም ወደ እርሷ አገባ ዘንድ ሚስቴን ስጠኝ፣ ቀኔ ተፈጽሟልና አለው። 22 ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። 23 በመሸም ጊዜ ልጁን ልያን ወስዶ ለያዕቆብ አገባለት፣ ያዕቆብም ወደ እርሷ ገባ። 24 ላባም ለልጁ ለልያ ባሪያይቱን ዘለፋም ባሪያ ትሆናት ዘንድ ሰጣት። 25 በነጋም ጊዜ እነሆ ልያ ሆና ተገኘች። ላባንም ምነው እንደዚህ አደረግህብኝ? ያገለገሉህ ስለ ራሔል አልነበረምን? ለምን አታለልኸኝ አለው። 26 ላባም እንዲህ አለ፣ በአገራችን ታላቂቱ ሳለች ታናሽቱን እንሰጥ ዘንድ ወግ አይደለም። 27 ይህችንም ሳምንት ፈጽም፣ ሌላ 7 ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርሷን ደግሞ እሰጥሃለሁ። 28 ያዕቆብም እንዲህ አደረገ፣ ይህችንም ሳምንት ፈጸመ፣ ልጁን ራሔልንም ለእርሱ ሚስት ትሆን ዘንድ ሰጠው። 29 ላባም ለልጁ ለራሔል ባሪያይቱን ባላም ባሪያ ትሆናት ዘንድ ሰጣት። 30 ያዕቆብም ወደ ራሔል ደግሞ ገባ፣ ራሔልንም ከልያ ይልቅ ወደዳት፣ ሌላ 7 ዓመትም ተገዛለት። 31 እግዚአብሔርም ልያ የተጠላች መሆኗን ባየ ጊዜ ማኅፀንዋን ከፈተላት፣ ራሔል ግን መካን ነበረች። 32 ልያም ጸነሰች፣ ወንድ ልጅንም ወለደች፣ ስሙንም ሮቤል ብላ ጠራችው፣ እግዚአብሔር መከራዬን አይቶአልና እንግዲህም ወዲህ ባሌ ይወደኛል ብላለችን። 33 ደግሞም ጸነሰች፣ ወንድ ልጅንም ወለደች፣ እኔ እንደ ተጠላሁ እግዚአብሔር ስለ ሰማ ይህን ደገመኝ አለች፣ ስሙንም ስምዖን ብላ ጠራችው። 34 ደግሞም ጸነሰች፣ ወንድ ልጅንም ወለደች፣ አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና አለች፣ ስለዚህም ስሙን ሌዊ ብላ ጠራችው። 35 ደግሞም ጸነሰች፣ ወንድ ልጅንም ወለደች፣ በዚህም ጊዜ እግዚአብሔርን አመሰግናለሁ አለች፣ ስለዚህም ስሙን ይሁዳ ብላ ጠራችው፣ መውለድንም አቆመች።